ሰላም ሰላም እንደምን አላችሁ ውድ የዘውድ ፈርኒቸር ቤተሰቦች፣ ዛሬም እንደ ሁልጊዜው የሚያምር አራት ተከፋች ቁምሳጥን ይዤላችሁ መጥቻለሁ። በሜትር ከ80 ወደ ላይ ደግሞ 2 ሜትር ከ45 አድርገን ነው እየሰራ ነው። ይሄ ቁምሳጥን እንግዲህ በቀላሉ ለማንቀሳቀስ በሁለት ሰው ምቹ ነው። ጠባብ ቤት ስላላችሁ ይመቻል ማለት ነው። ሀሳብ እንዳይገባችሁ እና ይሄ ስራ አጠቃላይ በጣም የሚያምር ስራ ነው። ቀለሞቹ እንግዲህ እንደምታዩት ሁለቶቹ ማች አድርገዋል እና ደግሞ ውስጡን ለእናንተ ለልብሶችን ለማስቀመጥ በሚመች መልኩ ነው የከፋፈል ማለት ነው። እስከመጨረሻው ተከታተሉን። መጨረሻ ላይ ስለዚህ ስራ አስተያየትና ሀሳብ ካላችሁ ኮሜንት ላይ ታሳውቁናላችሁ ማለት ነው። እና እዚህ ጋር እንደምታዩት የመጀመሪያው በራፍ ይህን ይመስላል። አራት ቦታ ነው የተከፋፈለው ማለት ነው። ብዛት ያለው ጨርቅ ይይዝላችኋል። እዚህ የመሀለኛው ደግሞ ይህን ይመስላል። የለብያዎች እንዲሁም ደግሞ የሴቶች አብያ ቀሚስ እዚህ ጋር በቁመቱ ያንጠላጥልላችኋል ማለት ነው። ደንበኛችን በዚህ መልኩ ነበር የፈለገው። ከዚህ በኩል ደግሞ ሱፍ እና ሸሚዞችን እንደዚሁ በዛ ያለ ጨርቅ ይይዝላችኋል ማለት ነው። እንግዲህ ይህን ይመስላል የማዕከሎቹ ፓርት። እዚህ የዛሬኛው ነው ልክ እንደመጀመሪያ ነው ያደረግነው ማለት ነው። እንደምታዩት አራት ቦታ ነው የተከፋፈለው። ከላይ ደግሞ የኮምፎርት ማስቀመጫዎች አሉ። ይሄን ይመስላል እንግዲህ ተረቅ ያለ ኮምፎርት ካላችሁ እዚህ ላይ ማስቀመጥ ትችላላችሁ ማለት ነው። በጣም ሰፋ ያለ ነው ይይዝላችኋል። የላይኛው ፓርት ይሄን ይመስላል። ዳርና ዳር ደግሞ አነስ ስለሚሉ ነገሮች በዚህ መልኩ አርገማ ማለት ነው። ይሄን ይመስላል አጠቃላይ እና ከስር ደግሞ ሶስት መሳቢያዎች አሉ። በስላይደር የተሰሩ ናቸው። እንግዲህ እነዚህ መሳቢያዎች ሶስት መሳቢያዎች ናቸው። ቀለሙ እንግዲህ ከቦዲ ጋር አመሳሰሉ ውበት ሰጥቷለች ይሄን ቁምሳጥን። ይሄ ቁምሳጥን እንግዲህ በጣም የሚያምርና ከፍ ያለ ቁምሳጥን ነው። አንቀራጥም። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አሳውቁን። ሁልጊዜም የምንሰራው በደንበኞቻችን ፍላጎት ነው። ከእናንተ የሚጠበቀው መምረጥ ብቻ ነው። ከስር ባለው ስልክ እየደወላችሁ ወይም ደግሞ ቴሌግራም፣ ኢሞ፣ ዋትስአፕ ላይ ዲዛይኖችን እናስመርጣችኋለን ማለት ነው። ሰብስክራይብ ያድርጉ። እንወዳችኋለን።